ብልሃትን ይሰጣል። መውጫ ቀዳዳ ያሳያችኋል። አያያዝ ታውቁበታላችሁ። መንገድ ታውቃላችሁ። የሚያውቅ ሰው የት መሄድ እንዳለበት ጠንቅቆ ያውቃል። ያውም ሰው ደግሞ በጣም እንዴት ሆኗል መሰላችሁ? ሁሉን የሚያውቅ ምንም የማያውቀው ነው። ሁሉን ያውቃል። በዓለም ላይ ደንቆሮ የሚባለው ምንም ሁሉን የሚያውቅ ሰው ሁሉን አንድ እንዳሉ ሰው ሰምታችሁታል። ይሄ ዩቲዩብ እና ምናምን የሚባል የወሬ በተለይ ደግሞ ቲክቶክ መጥቷል። እሱ ከመጣው ሰው ሁሉ ወሬኛ ነው። ወሬኛ ስለሆነ ምንድነው የሚያደርገው? የሚያውቅ ነው የሚመስለው። ስለ ፖለቲካው ጥቂት ሰምቷል፣ ስለ እንትኑ ጥቂት ሰምቷል፣ ስለ ታሪክም ጥቂት ሰምቷል፣ ስለ ምንም ጥቂት ሰምቷል። በቃ ስለ ሁሉ ነገር ይሄ ዝም ብሎ ሰው ከተሰበሰበበት ወሬውን ራሱ በበላይነት ይቆጣጠረዋል። የወሬኛነት ስሜት ነው አይደለም? ቆይ አልተረዳሁም እያለ የሚያወራ ሰው ወሬኛ። እንደዚህ አይነት መደማመጥ የሚያጠፋ ቤተክርስቲያን ላይ አይደማመጥ፣ ሰው ከሚስቱ ጋርና ከባሉ ጋር አይደማመጥ፣ ከጎረቤት ጋር አይደማመጥ። ምን መደማመጥ ጆሮአችን ዘግቶብታል። እና ተማሩ፣ በሞት በጣም ተማሩ፣ ትምህርቱ ደሩ፣ መጽሐፍ አንብቡ። እስቲ እግዚአብሔር ያሳያችሁ። ሀገሪቱን እንዴት እየጠፋች እንደሆነ ማወቅ አለባችሁ። ሀገር የሚጠፋው እውቀት ነፃ ሆኖ ዝሙት፣ ምግብ ብቻ እና ጨዋታ ብቻ በአንድ ከተማ የሚበዛ ከሆነ ሀገሩ እየጠፋ ነው። ምልክቱ ይሄ ነው። እስቲ አሁን እናንተ ተወያይታችሁ ራሱ አንድ ላይብረሪ አቋቁሙና አንድ ቤተክርስቲያን ላይ ወይ ቅዱስ ገብርኤል ወይ ቅዱስ ጊዮርጊስ ወይ መድኃኒዓለም ወይ ሌላ ቦታ አንብቡ እየሄዳችሁ። አስፓልት ላይ ቁጭ የሚሉ ስራ ፈት ወጣት በተለይ ክርስቲያኑ ማጥፋት አለበት። ቁጭ ብሎ የሰው እግር ሲቆጥር የሚውል ነገሩማ ገዳምስ አንዳንድ ሰው ለጸበሉ እንዲመጣና ቁጭ ብሎ የመነኮሳት እግር ሲቆጥር ይውላል። እዚህ መተት መጎለት አትሰግድም አትጸልይ እና ቁጭ ይውላችሁ። አስፋልት ጋር ቁጭ ብላችሁ ወይም የሆነ ሰው ሱቅ ሄዳችሁ ፍዝዝ አድርጋችሁ በወሬ ስታደነዝዙት ከምትሉ አንዲት መጽሐፍ ብታነቡ እንጀራ ታገኛላችሁ፣ ነፍሳችሁም ትድናለች። እኔ እውነቴን ነው የምነግራችሁ። እውቀት ያወጣናል። እንዲሁ ቅዱስ ዮሐንስ አፈወርቅ የተናገረውን አንድ ቃል ናገርና አልጠቅልም። እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለኩሉ ሀቀቅ። የመምህር መታጣት፣ የትምህርት መታጣት እጅግ ይጎዳል። እስኪ በሉ የመምህር መታጣት በሉ የሊቅ መታጣት የሚጎዳ ተግባር ነው በሉ። የሁከት ሁሉ መነሻ ነው በሉ። የምን መነሻ ነው? ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ የተናገረው ዕብራውያን በተረጎሙበት የጣም መነሻው፣ የክርክር መነሻው፣ የብስጭት መነሻው፣ የዱላ የመጋደል መነሻው፣ የሀገር መፍረስ መነሻው ድንቁርና እንዳናውቅ እየተደረገ ወጣቱ እንዳያውቅ እግዚአብሔር ያሳያችሁ። ላይብረሪዎች አይገነቡልንም በየከተማው